ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። 5 የፍርድ አይነቶች የሚለውን እንመለከታለን ማለት ነው። ስለ ፍርድ በምናይበት ጊዜ ልናየው የሚገባን አንዱ ነገር ምንድነው? እሱ ማን ላይ ነው የሚፈረደው? ማንነት አለው። የትኛው ፓርት ላይ ነው የሚከፈለው? እና ከዛስ ደግሞ ፍርዱ የት ቦታ ነው? ቦታው የቱ ጋር ነው የሚለው እናያለን። ማን ላይ ነው የሚፈረደው? ፍርዱ የቱ ጋር ነው? ጥፋቱስ ምንድነው? የተጠፋው ጥፋት ከዛስ ውጤቱ ምንድነው? አፍተር ኦል መጨረሻ ላይ ውጤቱ ምንድነው? ፍርዱ ከመጣ በኋላ ምን አይነት ውጤት ነው የሚለውን ነገር እንመለከታለን። ሌላው ጊዜ፣ መቼ፣ የትኛው ጊዜ፣ የትኛው ቦታ፣ የትኛው ጊዜ፣ ማን ላይ፣ ውጤቱ ምንድነው፣ ኮንሲኩዌንሱ ምንድነው የሚለውን ፓርት ይይዛል ማለት ነው። ኦኬ፣ ይህን ስናይ በአንደኛ በአማኝ ማንነት ላይ የሚደረግ ፍርድ ዮሐንስ 5:24 እንመለከታለን። እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ይልና ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ 12:31 አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጪ ይጣላል ይላል። ኢየሱስ ክርስቶስ ራሱን የሚናገረው ይሄን ሐሳብ ማለት ነው። ኢየሱስም መለሰ እንዲህም ሲል ይህ ድምፅ ስለእናንተ መጥቷል እንጂ ስለኔ አይደለም ይላል። እዛ አሁን የዚህ ዓለም ፍርድ ደርሷል፣ አሁንም የዚህ ዓለም ገዢ ወደ ውጪ ይጣላል። ለምን? ፍርድ የሚባለው ነገር ሁሉ የገባው ከምን የተነሳ ነው? ከኃጢአት የተነሳ፣ ከአመጽ የተነሳ ሰይጣን አመጸ፣ ከዛ ፍርድ የሚጠብቀው ሆነ ማለት ነው። ከዛ በሱ ላይ ብቻ ደግሞ አልቆም፣ ሰውን አመፀኛ አደረገ፣ ኃጢአተኛ አደረገ ማለት ነው። የዚህ ዓለም ገዢ የሚፈረድበት ጊዜ ግን መጥቷል፣ አሁን ቀርቧል አለ። ኖ ሞር ዴስቲኒ አይኖርም። አሁን ፍጻሜው ሆኗል፣ ፍጻሜው ደርሷል ነው ያለው። ኦልሬዲ ተፈርዷል አላለም፣ ደርሷል አለ። እዛ ስለራሱ ይናገርና እንደዚህ ይላል፣ እኔ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመላክታቸው ይህን ተናገረ ይልና ይህንን ሐሳብ ከ31 ጋር አገናኝተን ስንናገር አሁን የዚህ ዓለም ፍርድ ደርሷል። የኃጢአት ደሞዝ ምንድነው? ሞት ነው። የሰው ልጅ ሁሉ ኃጢአተኛ ስለሆነ ሞት ይጠብቀዋል። ሞት ደግሞ ምንድነው? ፍርድ ነው። የመጨረሻው ፍርድ ሞት ነው። ያ ሞት ወደ ሲኦል ወደ እሳት ገሃነም ምናምን ነገር ይጥላል። ግን ፍርዱ ምንድነው? ሞት ነው። ስለዚህ አሁን የዚህ ዓለም ገዢ የሚፈረድበት ሰዓት ደርሷል አለ። በመስቀል ላይ ኢየሱስ ክርስቶስ ይሄን እየተናገረ ያለው ራሱ ወደ ምን እየሄደ ስለሆነ ነው? ወደ መስቀል እየሄደ ስለሆነ ነው። ግን እኔ ሊፈረድብኝ ነው አላለም። የዚህ ዓለም ገዢ ነው የሚፈረድበት። ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ የማን ስራ አከተመ ማለት ነው? የሰይጣን ስራ አከተመ። እርሱ ወደ ፍርድ የሚገባበት ጊዜው የሚያበቃበት ጊዜ ደርሷል ማለት ነው። የኃጢአት ደሞዝ ምንድን ነው ብለናል? ሞት ነው። ኢየሱስ ክርስቶስ የሰው ልጅ ሁሉ ወክሎ ሞተ። በአማኝ ማንነት ላይ የሚደረግ ፍርድ የሰው ልጅ ሁሉ አይወክልም። ይሄ ክፍል ለሚያምኑት ሁሉ የሚወክል ነው። ስሙ ምንድን ነው? የአማኝ ፍርድ ነው። የሚያምኑት በማን? በኢየሱስ ክርስቶስ በመስቀል ስራ ያመኑት። አንዱ ስለ ሁሉ ሞተ። የስ ኦፍ ኮርስ አንዱ ስለ ሁሉ ሞቷል። ግን ሁሉ በሞተላቸው አምነዋል ወይ? ሌላ ጥያቄ ነው። ሞቶላቸዋል። በሞተላቸው ግን ሁሉ አላመኑም። ስለዚህ ያ በአማኞች ላይ የሚደረገው ፍርድን የነርሱ አያደርጉትም።
ይሄ የአማኞች ፍርድ ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ጊዜ የሰው ልጅ ሁሉ ወክሎ ፍርድን ተቀበለ። የሰው ልጅ ሁሉ ወክሎ ፍርድን ተቀበለ። እኛ ያመነው ተፈርዶብናል ማለት ነው። አሁን መቼ? ከኢየሱስ ክርስቶስ ጋር እርሱ በመስቀል ላይ በተሰቀለበት ጊዜ እኛ ተፈርዶብናል። ይሄንን ተፈርዶብኛል ለማለት ግን በእርሱ ማመን ይጠበቅብናል። በእርሱ ስናምን ነው ተፈርዶብናል ምንለው። በእርሱ ያላመኑትስ አልተፈረደባቸውም፣ ግን ይፈረድባቸዋል፣ አይቀርላቸውም። እኛ ተፈርዶብናል። ከማን ጋር? ከኢየሱስ ክርስቶስ ጋር ስንሰቀል ተፈርዶብናል። ያ ፍርድ ደግሞ ምንድነው? ሞት ነው። እግዚአብሔር ከማንም ሰው ላይ ሞትን አልሻረም። ባይዘወይ ሞት ለሚገባው ሁሉ ሞት ተከፍሎታል። ከማንም አልሻረም። ግን ሞታችንን በማን ተካው? በኢየሱስ ክርስቶስ ተካው። ስለዚህ ይሄ የአማኝ ማንነት ማለት ይሄ አሮጌው ሰዋችን ይላል አይደለ? አሮጌ ሰዋችን ኃጢአተኛ የሆነው በእግዚአብሔር መልክና አምሳል የተፈጠረው ከኃጢአት ምክንያት ግን ከእግዚአብሔር የተለየው ኢሚዲየትሊ ኃጢአት በሰራበት ጊዜ ሙት የሞተው የውስጠኛው ማንነታችን ዘፍጥረት 1 ላይ ተፈጠረው በእግዚአብሔር መልክና አምሳል ተፈጠረ፣ ወንድና ሴት አድርጎ ፈጠራቸው የተባለው ሰው ኃጢአት በሰራበት እግዚአብሔር ላይ ባመፀበት ጊዜ ሞቷል። ስለዚህ ኦልሬዲ ሞቷል። ምን ሊሆን ይገባ ነበር? ሊሰቀል ሊቀበር ይገባ ነበረ። እግዚአብሔር ግን የመስቀልና የመቅበር አጀንዳ አይደለም ለሰው ልጅ የያዘው፣ ለሰው ልጅ ሕይወትን መስጠት ነው። ስለዚህ ንጹህ የሆነው ጻድቅ የሆነው ኢየሱስ ክርስቶስ መጣና እኛን ወክሎ በመስቀል ላይ ተሰቀለልን። ከዛ እኛ ምን ብለን ተቀበልነው? ያ የእርሱ ሞት የኔ ሞት ነው ብለን ተቀበለን። በእርሱ ላይ የተፈረደው ፍርድ የኔ ፍርድ ነው ብለን ተቀበለን። ስለዚህ ተፈርዶብናል። we are judged። ያን ፍርድ ተቀብለናል። ምን አይነት ፍርድ? የሞትን ፍርድ ተቀብለናል። ቅድም ያየነው 24 ላይ 5:24 ላይ እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝንም የሚያምን ቃሌን የሚሰማ የማንን? የኢየሱስን የላከውን ማንን? አብን የሚያምን የዘላለም ሕይወት አለውና ከሞት ወደ ሕይወት ተሻገረ። መቼ? ኢሚዲየትሊ በዛው ሞመንት ባመነበት ጊዜ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ቃሌን የሚያምን የላከኝንም የሚያምን ከሞት ወደ ሕይወት ተሻግሯል። እርሱ ባመንበት ሞመንት ከሞት ወደ ሕይወት ተሻግረናል። ስለዚህ አይፈረድብንም። ስለማይፈረድም ስላልተፈረደብን ተፈርዶብናል። የት? መስቀል ላይ ኢየሱስ ክርስቶስ ሞት በተፈረደበት ጊዜ ያ ፍርድ የማን ነበረ? የኛ ፍርድ ነበረ። ኢየሱስ ክርስቶስ የማንነታችንን ፍርድ እራሱ ተቀብሎታል። ሮሜ 8:1 ላይ ከተመለከትን አሁን ሕያዋን ነን ከሞት ወደ ሕይወት ተሻግሯል ይላል። አሁን ሕያዋን ነን በማን? በክርስቶስ። ሕያዋን ስንሆን ግን ያ የሞተው ሰው ተነስቶ አይደለም። ያ የሞተው ሰው አይነሳም። ያ የሞተው ሰው ኦልሬዲ ሞቷል፣ ከክርስቶስ ጋር ሞቷል። የተነሳው አሁን በእኛ ውስጥ ያለው ማን ነው? እሱ አዲሱ ሰው ነው። ማንም በክርስቶስ ቢሆን ምንድን ነው ይላል? አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌውን አይደለም ያደሰልን እግዚአብሔር፣ አዲስም ማንነት ያልነበረ ከዛ በፊት ያልነበረ ያልኖረ አዲስ ሰው በማን ተወለደ? ከእግዚአብሔር ተወለደ፣ ዳግም ተወለደ፣ ከማይጠፋ ዘር፣ የማይፈረድበት ሞት የማይዘው። ለምን? አዲስ ስለሆነ። ይሄ አዲሱ ሰው ኃጢአተኛ አይደለም፣ አልበደለም፣ ጻድቅ ነው፣ ንጹህ ነው፣ ኃጢአት ሰርቶ አያውቅም። ስለዚህ ፍርድ አይጠበቅበትም። ወደፊት ይሄ የማንነት ፍርድ አይጠብቀንም ማለት ነው። በክርስቶስ የፍርድ ወንበር ፊት አይቀርብም። ይሄ አዲሱ ሰው ለፍርድ አይቀርብም። ይሄ አዲሱ ሰው በነጩ ዙፋን ፍርድ አይቀርብም፣ አይፈረድበትም ይላል። ፍርድ የሚጠብቅበት ሰው ነው በዳኛው ፊት የሚቆመው። ነፃ ሆኗል። ሮሜ 8:1 ላይ ስናየው ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ አይኮነኑም። ይሄ አይነት ኮንደምኔሽን፣ ይሄ አይነት ኩነኔ ምንድነው? እሱ የሞት ኩነኔ ነው። ሞት ይገባል የሚል ኩነኔ ማለት ነው። ለሞት የሚያበቃ እየጎተተ ወስዶ ፍርድ ቤት የሚወስድ ፍርዱ ደግሞ ምንድነው? ሞት የሆነ። በክርስቶስ ኢየሱስ የሆኑት ግን ምን የለባቸውም? ኩነኔ የለባቸውም። ይሄ ፍርድ አይከተላቸውም። ማንም ሊኮንናቸው ሊወቅሳቸው አይችልም። ዚያ ሪዲምድ ተዋጅተናል። ከምን? ከኩነኔ ተዋጅተናል፣ ከፍርድ
ተዋጅተናል። ሁለተኛ ቆሮንቶስ 8:5-21 ላይ ሞት የሚባለው ነገር ራሱ የመጣው ብለናል ከምን የተነሳ ነው? ከኃጢአት ምክንያት ነው። ኃጢአት ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች። ኢየሱስ ክርስቶስ ግን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀን እርሱ ስለኛ ኃጢአት አደረገው። መዳን ጉዳይ ከተባለ፣ ስለ ፍርድ ጉዳይ ከተባለ ቅዱሳን የእግዚአብሔር ልጆች የለብንም እንደዚህ አይነት ፍርድ፣ እንደዚህ አይነት ኩነኔ፣ እንደዚህ አይነት ክስ የለብንም። we are free ከዚህ ተዋጅተናል ማለት ነው። በፍጹም የሞት ስጋት፣ የፍርድ ስጋት ሊያሰጋን አይጠበቅብንም ስለሌለ። ኦኬ ሁለተኛው በአማኞች ላይ የምናየው በአማኝ ስጋ ላይ የሚደረግ ፍርድ አንደኛ ጢሞቴዎስ ምዕራፍ 5:24 ላይ ያንዳንዶች ሰዎች ኃጢአት በዓለም ስላሉ ሰዎች አይደለም የተጻፈው፣ ስላልዳኑ ሰዎች አይደለም የተጻፈው፣ ቤተክርስቲያን ውስጥ ስላሉ ስለ ቅዱሳን የእግዚአብሔር ልጆች ለተባሉት የተገለጠንም ፍርድ ያመላክታል። ሌሎችን ግን ይከተላቸዋል። ፍርድን የሚያመላክት የኃጢአት አይነት አለ። ፍርድን ሌሎችን ግን ይከተላቸዋል የሚለው ኢቭን ነፍሳቸውን ሁላ ሊነጥቃቸው ይችላል። ነፍሳቸው ሊነጥቃቸው ይከተላቸዋል። ኃጢአታቸው ይከተላቸዋል። ያ አይነት ኃጢአት ወደ ሲኦል የሚከተው አይነት ነው። ግን ጻድቃኖች በእግዚአብሔር ቤት ላይ ብዙ ስተት ብዙ ድካም ይሰራል። ብዙ ቆሮንቶስ ቤተክርስቲያን ካየ ይሄ በዓለም እንኳን አልተሰማም የሚያስብልን ስተት ይታያል። እንደዚህ አይነት ሰዎች የምን ፍርድ ይጠበቅባቸዋል ማለት ነው? የስጋ ፍርድ ይጠበቅባቸዋል። እና ይሄ የቆሮንቶስ ቤተክርስቲያን ምናምን ብለን እንደምንደመድመው አይደለም ማለት ነው። ቅዱሳን በስጋ የሚዘሩትን ነገር በስጋ ሊያጭዱ ይችላሉ። በስጋ የዘሩትን በስጋ ነው የሚያጭዱት። በመንፈስ የሚዘሩትን በመንፈስ ያጭዳሉ። እና ጋራንቲ የለም በቅዱሳን ላይ በክርስቲያን ላይ ይሄ አይደርስም የሚል ዋስትና የለም። ሊያጭዱ ይችላሉ። የስጋ ቅጣት አለ፣ አባታዊ ቅጣት አለ። አንድ ልጅ ህፃን ልጅ ኤሌክትሪክ ሲነካ ወይ እሳት ሲነካ ተው ብቻ አይደለም የምትሉት። ህፃን ከሆነ እጁን አንስታችሁ ሁላ ትመቱታላችሁ። ያንን በነካ ጊዜ እንደሚመታ ፊል ሊያደርገው ይገባል። ፔን ህመም ሊሰማው ይገባል። አጀንዳው ዓላማው ምንድነው? እሱ ነገ ሄደው እሳቱን እንዳይነካ እናንተ ባላችሁበት ታስጥሉታላችሁ። ነገ በሌላችሁበት እሳቱን መጫወቻ ቢያደርግ እጁን አታገኙትም። ስለዚህ የልጃችሁ እጅ እንዲቃጠል አትፈልጉም። ትወዱታላችሁ፣ ግን እጁን መታችሁ ታስጥሉታላችሁ። በስጋው ጊዜ የስጋ ጥፋት በስጋ የሚዘራን ኃጢአት ወደ መንፈሱ ወደ ነፍሱ ሄዶ ወደ ሲኦል እንዳይከተው እግዚአብሔር ስለሚወድን ቅጣቶች ሊኖሩ ይችላሉ። ቅጣት ሊኖር ይችላል። ይሄ ምንድነው? እሱ መንግስተ ሰማያትን የሚያሳጣን አይነት አይደለም። መዳንን የምናጣበት ወደ ሲኦል የምንወርድበት አይነት አይደለም። ያኛውን ሴቭ ለማድረግ ለማዳን የሚደረግ ፍርድ አይነት ነው። እንዲሁ መልካም ስራ ደግሞ የተገለጠ ነው። ያልተገለጠም ከሆነ ሊሰወር አይችልም። ምን መልካም ስራም የተገለጠ ነው። እንዲሁ ክፉ ስራም ደግሞ የተገለጠ ነው፣ ሊሰወር አይችልም። በአማኝ ስጋ ላይ የሚደረግ ፍርድ ሌላው ማለት ነው። ዕብራውያን 12:1 የተወሰነ ጥቅሶችን እናያለን። ጥቅሶችን በሰፊው ማየት ሀሳቡን እንድንረዳ ያደርገናል። ዕብራውያን 12:1 ላይ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚው ኢየሱስን ተመልክተን በፊታችን ያለውን ሩጫን በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ቶሎ የሚከበንን ኃጢአት ቶሎ የሚከበንን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን። ይሄኛው ቶሎ የሚከበን ኃጢአት ሲል ምንድነው? ምን እናስባለን? ቅድም የጠቀስኳቸው አለ። ሁለተኛ ቆሮንቶስ 5:21 ላይ ሁለተኛ ቆሮንቶስ 5 ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ከዚህ ጋር የሚጋጭ ይመስላችሁ? ኃጢአት የማያውቀውን እርሱን ስለኛ ኃጢአት አደረገው። ኃጢአት የማያውቀውን እርሱ ስለኛ ኃጢአት አደረገው። ስለዚህ ኃጢአት ስለሚባለው ነገር ልናስብም አይጠበቅብንም። ለምን? ኦልሬዲ ኃጢአት ያላወቀው እርሱ ስለኛ ኃጢአት ሆኗል። እዚህ ጋር ይመጣ ደግሞ ቶሎ የሚከበንን ኃጢአት ይለዋል። ኦኬ ኢየሱስ ክርስቶስ ስለኛ ኃጢአት ከሆነ ኃጢአት ከየት መጣ? ራሱ ኃጢአት የሚባለው ቋንቋ ለምን አስፈለገ?
እኛ ምን እንድንሆን? የእግዚአብሔር ጽድቅ እንድንሆን ኃጢአት የማያውቀው እርሱ ስለኛ ኃጢአት ሆኗል። እኛ ደግሞ የእግዚአብሔር ጽድቆች ተብለናል። ነገር ግን ዕብራውያን ላይ ይመጣና ቶሎ የሚከበንን ኃጢአት ብሎ ያስቀምጠዋል። ቶሎ የሚከበንን ኃጢአት ቶሎ የሚከበን ኃጢአት አለ ማለት እኮ ነው። ምን ደክምበት ኃጢአት አለ ማለት ነው። ሸክም ሊሆንብን የሚችል የዳን ነው ቅዱሳን የተባል ነው የእግዚአብሔር ሰዎች በእግዚአብሔር ቤት ያለ ሰዎች ግን ቶሎ ሊከበን የሚችል ኃጢአት አለ። መክበብ ብቻ አይደለም ኢቭን ቶሎ ይከባል ማለት ነው ቅዱሳንን። ምን ማድረግ አለብን? በጣም መንቃት አለብን ማለት ነው። በምድር ላይ ነው ያለነው። በኃጢአት የተበከለች ዓለም ውስጥ ነው ያለነው እና ኢሚዲየትሊ ለስጋችንን ሊፈትን አይምሮአችን ሊመጣ አይዲያ ይመጣል። አይዲያ ይወረወራል። so we have to protect ourselves። ከዚህ ልንጠበቅ ይገባናል። መድኃኒቱን ያስቀምጠው ያው ኢየሱስ ክርስቶስን መመልከት ነው። የእምነታችን ጀማሪና ፈጻሚ የሆነው እርሱ ነውርን ንቆ አይደለ እኛን ቴስት የሚያደርገን እኛን የሚፈትነን ሁሉ ኢየሱስ ክርስቶስ ተፈትኖበታል። ስለዚህ የሚራራ ሊቀ ካህን አለን ይላል አይደል ኢየሱስ ሲያስቀምጠው እንጂ የሚፈርድብን ሳይሆን የሚራራልን በምንፈተንበት ነገር ቻሌንጅ በሆነብን ነገር ኢየሱስ ክርስቶስ ይራራልናል። ለምን? ሁሉም ወደ እርሱ መጥቷል። እርሱ ግን በኃጢአት ተጠላልፎ አልወደቀም። እኛ ስንፈተን አይፈርድብንም፣ ይራራልናል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ይላል። ተጋድሎ አለብኝ ገድል አለብኝ ምናምን እንላለን አለ ክርስቲያን ላይ እና አብዛኛው ገድላችን ከማን ጋር ነው የምናደርገው ማለት ነው? ከሰይጣን ጋር ነው የምናደርገው። የሰይጣን ተጋድሎ ለክርስቲያን ቀላል ነው በጣም ኢዚ። ሰይጣን ያን ያህል ቻሌንጅ የሚያደርግ አይደለም። ኢየሱስ ክርስቶስ ብዙ ነገሮችን ይሞክራል ግን ክርስቲያንን ቅዱሳንን ምንድነው ቻሌንጅ የሚያደርገው ካለ በነፍሳችን ውስጥ ያለው ሐሳብ ነው ቻሌንጅ የሚያደርገን ማለት ነው። ከኃጢአት ጋር እየተጋደልን ገና ደምን እስከ ማፍሰስ ድረስ አልተቃወማችሁምና በኢየሱስ ክርስቶስ ያለን እየተቃወምን ልንወጣው ልናሸንፈው የማንችለው ነው። ይሄ በነፍሳችሁ ዝላችሁ እንዳትደክሙ ምናችንን የሚያዝለው ነፍሳችንን የሚያዝለው ማለት ነው። የነፍስ ፓርታችን የእውቀት ሐሳብ ስሜት ፍቃድ ሐሳባችንን ዊክ ያደርገዋል። 5 እና 6 እንደ ልጆችም ከእናንተ ጋር ልጅ ሆኜ የጌታን ቅጣት አታቅልል። እንደ ልጆችም ከእናንተ ጋር ልጄ ሆይ ከብሉይ ኪዳን ነው የመጣው። የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታቸዋል። ለመቅጣት ታገሱ፣ እንደ እግዚአብሔር ልጆች ያደርጋቸዋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ። አንደኛ ቆሮንቶስ ምዕራፍ 4 ላይ ስለ መፍረድ በማንም ላይ አትፍረዱ ይላል። ሐሳቡን እንድታገኙት በማንም ላይ አትፍረዱ። እንኳን በሰው ላይ ለመፍረድ ይልና በራሴ ላይ እንኳን መፍረድ አልችልም። መፍረድ የማን ስራ ነው ይላል? የጌታ ስራ ነው። ኢቭን በእኛ እንኳን የሚፈርደው ጌታ ነው። ስለዚህ በማንም ላይ አትፍረዱ እያለ ያወራል ማለት ነው። 5 ጋር ሲመጣ ደግሞ ይሄንኑ ሐሳብ የሚቀይር የሚመስለውን ሐሳብ ያወራል። ያው እየቀየረው አይደለም ሴንሱን ነው የሚቀይረው። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ይላል። የዚያም አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱ ሚስት ያገባ ሰው ይኖራልና በእናንተ መካከል የት ላሉት ቆሮንቶስ ቤተክርስቲያን ላሉት ሰዎች እናንተም ታቢያቸዋል። ይልቅስ እንድታዝኑ በጣም ጸጋ ስለበዛላቸው ይመስለኛል መታየባቸው ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ አለ ጳውሎስ። ለምኑ ነው? ለፍርዱ ነው። በስጋ በመካከላችሁ የለውም፣ ግን እኔ በመንፈስ አለው። ስለዚህ የሚፈረደው ፍርድ እናንተ የምትፈርዱትን ፍርድ እኔ መስማማበታለሁ፣ አግሪ ያደርግበታለሁ። ከእናንተም ጋር እንዳለው ሆኜ ይህንን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። በስጋ የሚመጣ ኃጢአት የተገለጠውን ተመለስ ማለት ፍቅር ነው። ባይዘወይ ከዚህ የሚበልጥ ፍቅር የለም፣ ሰውየውን ስለማዳን ስለሆነ ማለት ነው። እናንተና መንፈሴ ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ምን ትሆን ዘንድ ትድን ዘንድ። አጀንዳው ምንድነው? ዓላማው ምንድነው ከተባለ መንፈሱ እንዳጠፋ ነፍሳችሁን የሚያጠፋውን እንጂ ለስጋችሁን የሚገለውን አትፍሩ ነው የሚለው።
ስጋ መግደል ጋር ብቻ ሆነ ኦኬ። ስጋ መሞት የለበትም። የጌታ መንፈስ ማደሪያ ነው አይደለም? መቅደስ ነው። የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል። ምንም የኛ የምንለው አካል የለንም። መንፈሳችንም ነፍሳችንም ስጋችንም ለማን መቀደስ አለበት? ለጌታ መቀደስ አለበት። መንፈስ ቅዱስ ሁሉንም ነው የሚቀድስልን። ግን ይሄ የስጋ ኃጢአት ሄዶ ተዛብቶ እንደ ጋንግሪን ነው፣ እንደ ካንሰር ነው። ይስፋፋል፣ ይሄዳል። ሰውየውን ጠቅልሎ ሲኦል ሊከተው ይችላል። ሰውየው ተጠቅልሎ ሲኦል እንዳይገባ በስጋው ምን መሆን አለበት? መቀጣት አለበት። ፐኒሽመንት። ይሄ ቅጣት የምንድን ነው? እሱ የአባትነት ቅጣት ነው፣ የፍቅር ቅጣት ነው። ዕብራውያን ምዕራፍ 12 ላይ እንዳየ ነው። የጥላቻ አይደለም። የማይቀጣው ዲቃላ ነው ይለዋል። የሚቀጣው ልጅ ነው። እነዚህ ምንድን ናቸው? ልጆች ናቸው። እኔ ስለ ዓለም ምን አስፈረደኝ ይላል እኮ ጳውሎስ ሲናገር። ስለ ዓለም ምን አገባኝ? በዓለም የሚፈርድ አለ። ማን? እግዚአብሔር። በጊዜው መጨረሻ ላይ በዓለም ጠቅልሎ የሚፈርድበት ጊዜ አለ። ስለ ቅዱሳን ስለ ቤተ ክርስቲያን ይመለከተናል። ለምን? አካላችን ነው፣ የእግዚአብሔር ልጆች ናቸው፣ ይመለከተናል። ስለዚህ መገሰጽ ማስተካከል አስፈላጊ ነው። ያንን ስለሚያመጣ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እና ይሄ ምን ፍርድ ይባላል? የስጋ ፍርድ ይባላል። የስጋ ፍርድ በማን? የአማኝ የስጋ ፍርድ። በዓለም ያሉትማ መንፈስ፣ ነፍስ፣ ስጋቸው ኦልሬዲ ሁሉ ተትቷል። ፍርድ የሚባለው አንድ ጊዜ ነው ተጠቅልሎ የነሱ ፍርድ ያለው። በአማኝ ግን ይለያያል፣ ይበለታል ማለት ነው። እግዚአብሔር በመካከላችን ሲሰራ ለኃጢአታችን ማህተብ እየመታ አይደለም። መዳንን ያገኘነው በስራችን አይደለም። ኃጢአተኞች እያለን፣ በደለኞች እያለን፣ ሙታን እያለን በክርስቶስ ኢየሱስ ሕይወትን ሰጠን የተባለው። አሁን ደግሞ ሕይወትን ካገኘን እንዴት የእግዚአብሔር ጸጋ በመካከላችን ይሰራል። እግዚአብሔር ስለኛ ጉዳይ አይደለም ማለት ነው። ስለዚህ እግዚአብሔር በመካከላቸው ይሰራል። በእጃቸው ተአምራት ይሆናል፣ ትንቢት ይነገራል፣ የተትረፈረፈ ጸጋ አለ። ስለዚህ ታቢዋል። ኢቭን ጳውሎስን ራሱ ታቢውበታል። እዛ ላይ መከፋፈል አለ። አንዱ የጳውሎስ ነኝ፣ የኬፋ ነኝ፣ የክርስቶስ ነኝ ይባባላሉ፣ የአጵሎስ ነኝ ይባባላሉ። በዚህም አይደሰትባቸውም። ይህን ስታረጉ ስጋውያን መሆናችሁ አይደለምን ይላል ጳውሎስ። ስጋውያን ናቸው እነዚህ ሰዎች። ስጋውያን በሆኑ ሰዎች በዳኑ በቅዱሳን። ነገር ግን ስጋውያን በሆኑ ሰዎች እግዚአብሔር አልፎ ይሰራባቸዋል። ከዛ ምንድነው? ትዳራቸው የጸዳ ትዳር አይደለም። ከዓለም ካሉ ሰዎች ጋር ሄዶ ይጋባሉ። ስጋቸውን ለጣዖት ለጋለሞታ አሳልፎ ይሰጣሉ። ከጌታ ጋር የሚያብር አንድ መንፈስ ነው ይላል። ሄዶ ከሌላ ሴት ጋር ደግሞ የሚተኛም አንድ መንፈስ ሆኗል፣ ተባብሯል፣ በስጋ አንድ ሆኗል። ነገር ግን ስጋችን የማን ነው? የጌታ ስጋ ነው። የጌታ ስጋ ስለሆነ ጌታ መንፈሱን በእኛ ውስጥ አሳድሯል። እነርሱ ግን አያከብሩትም ይሄንን ስጋቸውን። መንፈስ ቅዱስ በውስጣቸው አለ፣ በውስጣቸው አድሯል። ዲፓርት አያደርግም። መንፈስ ቅዱስ ዲፓርት የሚያደርገው ኦልሬዲ ሰዎቹ ሞተዋል ማለት ነው። በጌታ አይደሉም፣ በጌታ ናቸው የሚለው ነገር ያከትማል። ግን ሰዎቹ በጌታ ናቸው። ስለዚህ መንፈስ ቅዱስ በእነርሱ ውስጥ አለ። ከጌታ ጋር አንድ መንፈስ ናቸው፣ ተባብሯል። ይህንን ከጌታ ጋር አንድ የሆነውን ስጋ ወስደው ለጋለሞታ ይሰጣሉ ማለት ነው። መጽሐፍ ቅዱስ በሚለው ቋንቋ ነው የሚጠቀመው። ወይም ለሴተኛ አዳሪ፣ በዚህ ዘመን ቋንቋ ለሴተኛ አዳሪ እንደዚህ አይነት ነገር ያደርጋሉ እነዚህ ሰዎች። በዚህ አይደሰትባቸውም። ለጣዖት የተሰዋውን ይበላሉ። የጣዖት አምልኮ በሚደረግበት ስፍራ ላይ በዛ ስፍራ ላይ ዝሙትም አብሮት አለ ማለት ነው። እና እንደዚህ አይነት ነገር ያደርጋሉ። እዛ ሳምንቱን ሁሉ በዚህ ጨርሱና እሁድ ሲባል ቤተክርስቲያን ከች ይላሉ ማለት ነው። ጣጣ የለባቸውም፣ ችግር የለባቸውም። ይመጣሉ። መምጣት ብቻ አይደለም፣ እነዚህ ሰዎች የጌታን ስጋ የጌታ ኢየሱስ ክርስቶስ ስጋና ደም እኮ እጅግ የከበረ ነው አይደለ? ከምንም በላይ ህይወታችን ነው። እና ያንን ያቃልሉታል። they don't give a place፣ ምንም ስፍራ አይሰጡትም። ለነሱ የከበረ አይደለም። አንድ ምግብ እንደመብላት፣ አንድ መጠጥ እንደመብላት ነው በቃ ለነሱ። ውጪም ወይን ይጠጣሉ፣ እዚህ መጥቶ ወይን ይጠጣሉ። ኖ ዲፈረንስ። በዚህ እግዚአብሔር አይደሰትባቸውም። በዛ ዘመን ደግሞ የሚበላው ሪል ምግብ ነው፣ ሪል መጠጥ ነው የሚጠጣው። ይጠጣሉ። በሚያሰክር መጠጥ ሳይሆን ወይንም ይጠጣሉ። ያው ጁሱ ነው የሚባለው፣ ፍሬው ተጨምቆ እሱን ይጠጡታል። እዛ ደግሞ ስጋውን ሲበሉ በደንብ ነው ምግብ የሚበሉት። ግን እነሱ ለምን ያደርጉት ነበር? ለስካር ያደርጉት ነበረ። ምግቡንም ለጥጋብ ያደርጉት ነበረ።
ጳውሎስ በዚህ ደስተኛ አይደለም። ለምን? እግዚአብሔር በእነርሱ ስለማይደሰት። ቁጥር 27 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታን ስጋና ደም ዕዳ አለበት። የጌታ ስጋና ደም ማሳያው ምንድነው? ሞት ነው። ባይዘወይ የጌታን ስጋና ደም በምትወስዱበት ጊዜ ሁሉ ጊዜ ሞቱን ታወራላችሁ ነው የሚለው ማቴዎስ ላይ። ሞቱን ነው የምናወራው። ኢየሱስ ክርስቶስ ሞቶልኛል ነው፣ ስጋውን ስንበላ ደሙን አፍሶልኛል ነው። ስለዚህ ኃጢአት በእኔ ላይ ምንም አቅም የለውም። ኦልሬዲ አምዴድ አንድ ክስ በሞተ ሰው ላይ አቅም እንደሌለው ሁሉ ኃጢአት በክርስቶስ ከሞትን በኋላ በእኛ ላይ አቅም የለውም። ኖ ፓወር ዊ አር ዴድ፣ ከእርሱ ጋር ሞተናል ነው። ይህንን ባለማወቅ በበሉ ጊዜ ሁሉ ስጋው አቅም አለው፣ ደሙ አቅም አለው። ያ በጌታ ስም የምንቆርሰው ስጋ እንጀራው አቅም አለው። ይህን አናንቀው ሲወስዱ ግን ምን ይመጣባቸዋል? አሁን ዕዳው ሊመጣባቸው ነው ማለት ነው። ዕዳውን ምን ያመጣል? እስከ ሞት ያመጣል። እንደዚህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ ራሳችንን ቼክ ልናደርግ ይገባል። ዋትስ አወር ሞቲቭ? ምን አይነት ፕሌስ ለምንሰጠው? ለጌታ ስጋና ደም ምን አይነት ፕሌስ ለምንሰጠው? እንዲሁም ከእንጀራ ይብላ ከጽዋውም ይጠጣ፣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ራሱን ጀጅ ያደርጋል። የደከሙ አሉ፣ የታመሙ አሉ፣ አንቀላፍተዋል ማለት ሞተዋል። ራሳችን ብንመረመር ግን ባልተፈረደብንም ነበር ይላል። የስጋ ፍርድ መዳኛው ምንድን ነው ካልን ራስን መመርመር ነው። አለቀ። ውስጣችን ምን አለ? ህሊና አለ። የኛ ህሊና ደግሞ ምንድነው? ህያው ነው። ድምጽን ያሰማናል። አርቢ ራይት ትክክለኞች ነን። በትክክል ጎዳና ነው የምንሄደው። እንደ እግዚአብሔር ቃል ነው ማለት ይሄ በስጋ በጽድቅ የራሳችንን ጽድቅ ማቆም ሳይሆን እንደ ቃሉ ነው ወይ የምንሄደው? ራሳችን ለጌታ እየቀደስን ነው ወይ? እየለየን ነው ወይ? ጌታን እያከበርን ነው? ቃሉን እያከበርን ነው ወይ የሚለውን ራሳችን ልንመረምር ይገባናል። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።